ሃይ ሰላም ናችሁ እንዴት ናችሁ? ቤሪ ማንደዳን ኒኮ ትውልድ ከተሰኘው ከዚህ ዩቲዩብ ቻናላችን አዲስ ሆናችሁ ቻናላችንን ሰብስክራይብ ማድረጋችሁ እንዳትረሱ። ወደ ዛሬው ሀሳብ እንግባ። ሩት የምትባል ከአያቷ ጋር የምትኖር ልጅ ነበረች። በጣም ጎበዝ ካታሪ ስራውን አክባሪ ልጅ ነበረች። ነገር ግን በህይወቷ የተከሰቱ የተለያዩ ለውጦች ከስራዎች ጋር ወይም ካሉ ነገሮች ጋር ራሷን ማጣጣም በጣም ከብዷት ነበር። ምክንያቱም የምንሰራበት አካባቢ ላይ የተከሰተ ትልቅ ለውጥ ነበር። ከዚህ ለውጥ ጋር ራሷን ማመቻቸት አቅቷት በጣም ትቸገር ነበር እና ባህሪዋ በጣም ይቀያየርባቸው ነበር። ቤት ላይ ታለቅሳለች፣ ደስተኛ አይደለች። አያቷ በጣም ግራ ገብቶት ከዛ የሆነ ቀን የሆነ ነገር ሊያስተምራት ፈለገ። ሩት ዝነሽ የሆነ ነገር ላሳይሽ አላት። ከዛ ይዟት ወደ ኩሽና ገባ። እስቲ 3 የተለያዩ ድስቶችና እንቁላል፣ ድንችና ቡና አዘጋጅልኝ አላት። በአንደኛው ድስት ውስጥ እንቁላሉን አስቀምጪ፣ በአንደኛው ድስት ውስጥ ድንቹን አስቀምጪ፣ በአንደኛው ድስት ውስጥ ደግሞ የተቆላውን ቡና ጨምሪልኝ አላት። 3ቱንም አዘጋጅታ ስቶቭ ላይ እንድታስቀምጥ ነገራት። የተወሰነ ጊዜ ከፈላ በኋላ ቡናውን ኩባያ ውስጥ እንድትቀዳ፣ ድንቹን ሳህን ውስጥ እንድታወጣና እንቁላሉን ሳህን ላይ እንድታወጣ ነገራት። ከዛ ምን ተመልከት ከዚህ አላት። ምን ያለው ያየሁት እንቁላል፣ ድንችና ቡና ነው አለች። ሁሉንም ቅመሻቸው አለ። እንቁላሉን ልጣ ቀመሰችው። እንቁላሉ ጠንካራ የሚጣፍጥ ነበረ። ከዛ በኋላ ደግሞ ድንቹንም ልጣ ድንቹን ቀመሰች። ደግሞ ቡናውን የተፈላውን ቡና ቀመሰችው። ደስ የሚል የሚጣፍጥ ቡና ነበረ። ከዛ አሁንስ ምን ተረዳሽ ይላታል። ምንም ያዩት ነገር የለውም ትለዋለች። ቡናው እንቁላሉን ድንቹን ተመሳሳይ ለሆነ ለውጥ ነበር የተቃለ። ቡናው የፈላ ውሃ ውስጥ ገባ፣ ድንቹን የፈላ ውሃ ውስጥ፣ እንቁላሉም የፈላ ውሃ ውስጥ ገባ። ግን 3ቱም ሲለወጡ ወደ ተለያየ ነገር ነበር የተለዋወጡ። ምክንያቱም እንቁላሉ ከነበረበት ከዛ ፈሳሽ ከሆነ ባህሪው ተቀይሮ ጠንካራ ወደ እንቁላል ተቀየረ። ድንቹ ደግሞ በጣም መጀመሪያ ላይ ጠንካራ ነበረ። ነገር ግን በፈላው ውሃ ውስጥ ሲገባ ወደ ለስላሳ ነገር ተቀየረ። እንደዛውን ደግሞ የተቆላው ቡና ውሃ ውስጥ ሲጨመር ማንነቱን ቀይሮ ከነበረበት ማንነት ሌላ ወደ ተለየ ማንነት ተቀየረ። ስለዚህ 3ቱም ተመሳሳይ ለሆነ ለውጥ ተካልተው ነገር ግን የተለያየ ነገር ነበር ያመጡት። እንደዛ ሁሉ ሰዎችን በህይወታቸው ለውጥ ሲመጣ የሆነ ነገር ሲቀየር በዙሪያቸው ያለው ነገር ሲቀየር ምን እየሆነ ነው ወይም ደግሞ ወደ ምን አይነት ማንነት እየተቀየረው ነው የሚለው ነገር በጣም ማስተዋል መቻል አለብን። አንቺ ከነዚህ 3 የትኛው እንቁላሉን ነሽ፣ ድንቹን ነሽ ወይም ቡናው ነሽ? በህይወትሽ ለውጥ ሲመጣ ለለውጡ ምን አይነት ምላሽ ነው ይሰጥሽ ያለሽ? ምክንያቱም ማይቀየር ነገር የለም። በዚህ ምድር ላይ ሁሉም ነገር ይቀየራል። ለሚቀየሩ ነገሮች ምን አይነት ሪስፖንስ ነው የምትሰጪው? አይታችሁ እንደሆነ በህይወታችን ሁሉ ነገሮች ይቀየራሉ። ማይቀየሩ ነገር የለም። ኢኮኖሚ ይቀየራል። በዙሪያችን ያሉ ሰዎች ባህሪያቸው ይቀየራል። የአየር ሁኔታው ይቀየራል። ማይቀየር ነገር የለም። ስለዚህ ሁሉም ነገር በሚቀየርበት በዚህ ዓለም ላይ እኛ ሁሉ ጊዜም ትኩረት መስጠት ያለብን ነገር ከሚቀየሩ ነገሮች ጋር እኛ ምን አይነት ማንነት እየፈጠርን ነው? ምን አይነት ሰው እየሆንን ነው? ስለዚህ እኛ እንቁላሉን ነን፣ ድንቹን ነን ወይስ የተቆላውን ቡና? አንዳንድ ጊዜያታችሁ እንደሆነ ለውጥ ሲመጣ ከለውጡ ጋር ከመቀየር ይልቅ እናለቅሳለን፣ እንተክዛለን፣ እናማርራለን። በነገራችን ላይ አንቀይርም፣ ለውጦችን አንቀይርም። አሁን መንግስት ሲቀየር እኛ የመንግስትን ለውጥ ተቀብለን ከዛ በኋላ ከዛ ጋር ራሳችንን ማስተካከል ሲገባል እኛ ራሳችን መንግስት ላይ የምናላክ ከሆነ መንግስት እንደዚህ ያደረገ የመንግስት ነገር እንደዚህ ሆነ ብለን እንትን የምንል ከሆነ በህይወታችን ለውጥ ማምጣት አንችልም። መሰረታዊ የሆኑ ከለውጥ ጋር የሚመጡ ነገሮች ለውጥ ሲመጣ አንድ ሰው ከለውጡ ጋር ራሱን ቀይሮ ከዛ ከለውጡ ጋር በማመቻቸት ወደፊት መሄድ ይችላል። ሁለተኛው ነገር ደግሞ እዛው ባለበት ለውጡን በመቀበል ነገር ግን ከለውጡ ጋር ራስን አለመቀየራል። ይሄ ደግሞ ምን ያደርጋል? ባለቤቱን በጣም ይጎዳዋል። ለውጥ በህይወታችሁ ሲመጣ የሆነ የሚቀየር ነገር ሲኖር አብራችሁ ተቀየሩ። ምክንያቱም አብራችሁ ካልተቀየራችሁ የምትፈልጉትን ነገር አታገኙ። ስላዳመጣችሁን በጣም አሪፍ አመሰግናለሁ። በቀጣይ ቪዲዮ እስክንገናኝ ድረስ መልካም ጊዜ ይሁንላችሁ። በቀጣዩ ቪዲዮዬ ከለውጥ ጋር እንዴት አድርገን ራሳችንን ማመቻቸት እንችላለን፣ ከለውጥ ጋር ለውጥ ሲመጣ እንዴት አድርገን ከለውጥ ጋር ራሳችንን ማመቻቸት እንችላለን የሚሉ ነጥቦችን ላነሳላችሁ እሞክራለሁ። ለዛሬ በዚህ ጨርሳለሁ። ስላዳመጣችሁን በጣም አመሰግናለሁ። ባይ